ቤተሰብ ይሄን ይመስላል ማለት ነው። እሷ ራሷን ስታወጥቃለች ማለት ነው። ሰው እንደዚህ ነው። ላንቺ እንዴት እንደሚያሳዝን አየሽው አይደል? እንኳንም አየሽው ምን ያህል እንደ እንትን እንደምል እንኳን አየሽው ማለት ነው። እኔ በማየትሽ በጣም ደስ ብሎኛል። ያለውን እንትን ማወቅሽ ማለት ነው። እሺ እንቺ ለብር ብለሽ አይደል እንዴ እቺን አንድ ፍሬ ህፃን ህይወቷን እያጠፋሽ ያለሽው ማለት ነው። ለማጥፋት እየታገልሽ እየጣርሽ ያለሽው ማለት ነው። እና ማሊት ስራዋ ተጋልጾባታል። አሁን ከዚህ በኋላ የምታመጣው ነገር ምንም የለም። ምሳሌ ደግሞ ሁሉንም ነገር ለአባቷ ተናግራለች። ቅድስትን እናቴ ትሆኑን ሌላ ሰው አልፈልግም እያለች ነግራለች። ደግሞ ብሩኬ ደግሞ በጣም አዛኝ ሩህሩህ ምርጥ አባት ነው። የአባትነት ቦታ ይቅርና ሁሉንም የአባትነትንም የእናትነትንም ሁሉንም ይሸፍናል የሚል አባት ነው ያላት ማለት ነው። ምሳሌት መልካም አባት ነው ያላት። ግን የእናትን ዋጋ ምን ያህል መሆኑን በዚህ ማወቅ እንችላለን ማለት ነው። ቤተሰብ የእናትን ዋጋ ማለት ነው። የእናት ዋጋ ሁላችንም እናውቃለን። እንጂ የበለጠ ደግሞ ልናውቅ ያደርጋል ማለት ነው። ቤተሰብ የበለጠው ማለት ነው። በቃ የበለጠውን ለእናት ምን ያህል ቦታ እንድንሰጥ ምን ያህል እንድራራላት ምን ያህል እንድናስብ ነው የሚያደርገው ማለት ነው። እና በጣም ነው ደግሞ ሰራተኛ ደግሞ በቃ እና አሁን አረብ ሀገር ያ ሁሉም አንድ አይደለም። ሁሉም አረብ ሀገር ያሉት ሰራተኞች እንደ እናት ይንከባከባሉ። ሁሉም አሰሪዎች ደግሞ ለሰራተኞች መልካም ናቸው ማለት አይደለም አሉ። እኔ ብዙ አሁን እዚህ ቤት እንትን ሰራ የልጆች ሰራተኞች አሉ ማለት ነው። ግን ከሌላ ሰራተኞች ሁለት ሰራተኞች ኢትዮጵያዊ ናቸው። በጣም የሚገርሙ ልጆች ናቸው ማለት ነው። አንዷ ባለትዳረኛ ናት፣ አንድ ልጅ አላት። አንዷ ምንም ልጅ የላትም፣ ገና ልጃገረድ ናት። እሷም ገና እድሜዋ ትንሽ ነው ማለት ነው። ግን እነዚህ ልጆቹን እናታቸው እንደማታደርግ እሷ የበለጠ ታደርጋለች። የገዛ እናታቸው የወለደችው እናታቸው እንደዚህ ምንም የትም ያሉ ቦታ ማታቃቸው ማለት ከስልክ ውጭ ተነሳች፣ ስልክ ትይዛለች፣ ሶፋ ላይ ትቀመጣለች። በቃ ምንም የምታውቃቸው ነገር እነዚህ ልጆች በሉ፣ ጠጡ፣ ለበሱ፣ ታጠቡ፣ የት ገቡ ምንም የምታውቀው ነገር የለም። በቃ ግን መውለዷን ብቻ እኔ እንጃ፣ ያው መውለዷ ነው ጠራጥራለሁ ማለት ነው ማቀው። ግን እቺ ሰራተኛ በቃ እንደናት በቃ የፈለጉት ነገር መጨረሻ ለሷ ነው የሚነግሯት። እነዚህ ልጆቹ ማለት ነው የፈለጉት ነገር ለሰራተኛ ነው የሚያናግሩት ማለት ነው። የፈለጉት ነገር እንደዚህ በይ ለናቴ፣ እንደዚህ በይ ለናቴ፣ ይሄንን እንፈልጋለን፣ ይሄንን ይግዛልኝ፣ ይሄንን ይገዛልን ይላሉ ማለት ለሰራተኛው ማለት ነው። በቃ እሷ ደግሞ ለእናታቸው ትናገራለች። ልጆቹ ይሄንን እየፈለጉ ነው፣ ይሄ ነገር ያስፈልጋቸዋል ልጆችሽ በቃ ስትል ብቻ ነው በቃ የምታስታውሰው እንጂ በቃ ምታለብሰው፣ ምታጥብላቸው፣ ምታጠባቸው ሁሉ ነገር ምታወላቸው በቃ ምን እንደሚፈልጉ ራሱ ሰራተኛ ነው የምታውቃቸው፣ ልጆቿ ማለት ነው። ልጆቿ ምን እንደሚፈልጉ ምን እንደማይፈልጉ በቃ በምሳ የተነሳ ለምሳ ራሱ ልጆቹ ይሄን ነው የሚፈልጉት፣ ይሄን ስሪ ትላለች። ምሳ የምትሰራው ሰራተኛ ሌላ ናት። እቺ ልጅ ነው የምትይዘው። ልጆቹ ሁለት ልጅ ትይዛለች፣ ጽዳት ትሰራለች። በቃ የልጆቹ ምግብ ራሱ ለሷው ይነግራሉ። ግን አገር ስትገባ እነዚህ ልጆች በቃ ሬሳ ታውቃላችሁ አይደል? በእኛ ሀገራችን ሰው ሞቶ ሬሳ ያወጣ በቃ እንደዚህ ነው ያለቀሱ 5 ልጆች ማለት ነው። ግን 3ቶች ትላልቅ ናቸው። ትላልቅ ስለላችሁ ያው እነሱን አትንከባከባቸውም። ያው ልብሳቸውን አጥባ የት እንደገቡ የት ምን እንደምሰሩ እንደዚህ ትከታተላለች እንጂ እነሱን አትይዝም። ግን 2 ልጆች ነው የምትይዛቸው። 2ቱ አንዱ ያው
ሁለቱም እንትን ናቸው ማለት ነው። ተከታታይ ነው የተወለዱት እንደ በቃ እንደ መልታ ማለት ነው። መልታ በሉት በሁለት አመት ውስጥ ሁለቱም ተወለዱ ማለት ነው። በአመት ስለዚህ እነሱ ሁለቱም አንድ ናቸው። ከዛ እነዚህ ልጆችን በቃ ሁሉን ነገር የምታውቃቸው እቺ ሰራተኛ በቃ የሄደች ቀን 5 ልጆች ቤቱን ቅውጥ አባታቸው እናታቸውን አንፈልግም በጭራሽ በቃ መጨረሻ ማለት ነው። በቃ እንዴት ተቸግረው ነው በቃ ሰውየው እንኳን በእንትን ነው የሚሸኛት ነበር በሹፌር ማለት ነው። ግን ከሹፌር መሸኛን ለቆ ለልጆቹ ሊረጋጋ ብሎ እስከ ቦሌ ድረስ ሄደው ተሻኙት ማለት ነው። አሁን ሀገር ገብታለች። ሀገር ከገባች 3 አመት ይሆናል። ማሻአላ ብያለሁ። እና 5 አመት ልጆቿን 5 አመት ተቀምጣ አሳድጋቸው ሄደች። ያን ቀን ለቅሶ ሬሳ እንደወጣ ያለቀሱት ግን አሁን ለቅድስ ነው ያመጣሁት። መልካም ከሆናችሁ ሁሉም ነገር መልካም ነው። አሁን የቅድስ መልካምነት ነው ይሄንን ለማስታወስ ያደረገኝ ማለት ነው። ጓደኛዬን አስታወስኳት ማለት ነው። አሁን አዲስ አበባ ላይ ነው ያለችው። በጣም ደስ ይላል ማለት ነው። ገና ልጃገረድ ነው አልኳችሁ። እድሜዋ ራሱ 20 ቤት አልገባችም። ያን ጊዜ 17 ነበረች። በቃ እዚህ ግን 5 አመት ተቀምጣ ወደ 22 እድሜዋ እንደዚህ ሆና ሄደች፣ አገር ገባች ማለት ነው። እና እላችኋለሁ ቤተሰብ መልካም ካሰባችሁ መልካም ይገጥማችኋል። አሁን ይሄን ማለት በራሷ እጇ ላይ በቃ በራሷ እግሯን እንትኗን አሳጠረችው። በእኛ ሀገር የሚባል ነገር በቅሎ ገመዱን ቆረጠች የተባለ ጊዜ አባቱ የበቅሎ አባት ማለት ነው ዝም በሏት ለራሷ ነው ገመዱ ያን ያሳጠረችው። ታጥሮባት ቀደር ረዝም ሆኖ ትበላ ነበር። አሁን ደግሞ ከቆረጠች በኋላ ያጥራታል። በራሷ እጅ ነው ገመድ ለራሷ ነው የሚያጥራት አላለ። እንደዚህ ማህሌት አሁን በራሷ እጅ ነው ይሄን ሁሉ ያደረገች ለአንድ ፍሬ ይሄንን እየመረዘች ማለት ነው። ቤተሰብ ግን እነሱ ድራማ ነው የሚሰሩት። ግን እውነተኛ ቦታ ደግሞ እንደዚህ የሚያደርጉት አሉ። የሉም አይደለም አሉ አላችኋለሁ ቤተሰብ። ማህሌት ምሳሌ ደግሞ ያው ቅድስ ነው የምትወደው። ለብሩኬም ጨርሳ ሁሉ ነገር ነግራለች። እቺ ደግሞ ፌንታዋን በልታለች ማለት ነው። በሰራሽ ስራ ነው ፌንታ የበላሽው እላችኋለሁ። ውድ ቤተሰቦቼ ይህንን ቤት ላይክ እያረጋችሁ ሼር እያረጋችሁ ቤተሰብ በመሆን ሁሌም አበረታቱ። ሁሌም አንድ አብሮነታችሁ እንዳይለይ እላለሁ። መልካምነት ለራስ ነው። ሁሌም መልካምነታችሁና አብሮነታችሁ ይቀጥል እላለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ሼር እና ላይክ እንዳይረሳ። ቤቴ ቅዝቅዝ ብለዋል። እስኪ አበረታቱ። እሺ ወዶቹ ሰወዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።